ሰላም እንዴት ናችሁ? ውድ የቴክ ቻናል ተከታታዮች፣ ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ብዙዎቻችሁ ስትጠይቁት የነበረውን 220 ቮልት ኤሲ ፓወር ጀነሬተር ሰርኪዩት እንዴት እንደሚሰራ አጠቃላይ ዲቴል ማብራሪያ ስራለን ባላችሁት መሰረት በዛሬው ቪዲዮ እንዴት እንደሚሰራ ከሰርኪዩት ዲያግራም ጀምሮ ያለውን ነገር በደንብ የማሳያችሁ ይሆናል። ከዚህም በፊት በሰራውላችሁ የቲክቶክ ቪዲዮ ላይ ይህን ዲቫይስ በመጠቀም የተለያዩ 220 ቮልት ኤሲ ፓወር የሚጠቀሙ አምፖሎችን ሳበራ አሳይቻችኋለሁ። ስለዚህ ከቪዲዮም ባገኘሁት ምላሽ የተረዳሁት ነገር ብዙዎቻችሁ ሪል ነው አይደለም የሚለው ነገር ግራ እንዳጋባችሁ ተረድቻለሁ። ስለዚህ እርግጠኛ እንድትሆኑ ይህንን ዲቫይስ ቼክ አድርገን እንጀምራለን። በመቀጠል ወደ ዲቴል ማብራሪያው ገባለሁ ማለት ነው። በመጀመሪያ የምናደርገው የፓወር ሰፕላያችንን አውትፑት መልቲሜትር በመጠቀም እንለካለን። እንደምታዩት ሜትሩ ዲሲ 20 ቮልት ላይ ነው። ስለዚህ ሜትሩ ላይ እንደምታዩት 10 ቮልት አውትፑት አለን። ይህን ዲሲ 10 ቮልት ለሰርኪዩታችን ኢንፑት እንሰጠዋለን። ኦኬ፣ እንደምታዩት ሰርኪዩታችን አክቲቭ ሆኗል። ሬድ ላይቷ በርታለች። ኮኔክሽኑ እዚህ ጋር ግልጽ ሆኖ ይታያቸዋል ብዬ አስባለሁ። ፓወር ሰፕላይ ያለን 10 ቮልት አውትፑት ያለው በቀጥታ ለፓወር ጀነሬተር ሰርኪዩታችን ኢንፑት ሰጥተነዋል። ስለዚህ ይህን አምፖል እያበራን ቼክ እናደርጋለን። 220 ቮልት 60 ዋት አምፖል ነው። እንደምታዩት በትክክል አብርቶልናል። ግልጽ በሆነ መልኩ ለማሳየት ሞክሬያለሁ። የፓወር ጀነሬተሩን አውትፑት ቮልቴጅ ለክተን እናያለን። ሜትሩን ኤሲ ላይ አድርጌዋለሁ። እንደምታዩት $620 ቮልት ኤሲ አውትፑት አለን ማለት ነው። ሰርኪዩቱ ፕሮቶታይፕ ስለሆነ የተወሰነ የሚቀረው ነገር አለ። በሙከራ ያህል ግን ይህን 200 ዋት አምፖል ቼክ አድርጌ ላሳያችሁ። ሁለት መቶ ዋት አምፖላችን በትክክል በርቷል። ኦኬ፣ ስለዚህ አሁን ካሳየዋችሁ ሙከራ ፓወር ጀነሬተሩ ምንም ትሪክ እንደሌለው ከተረዳችሁ ወደ ሰርኪዩት ዲያግራሙ እናልፋለን። በእርግጥ እዚህ ጋር የሰራሁት የመጀመሪያው ሰርኪዩት አለ፣ ግን በደንብ እንድትረዱት እንደ አዲስ ሰርኪዩቱን እየሰራው በደንብ የማሳያችሁ ይሆናል።
ኦኬ ተመልካቾች ሰርኪዩት ዲያግራማችን ይህን ይመስላል። ቀለል ያለና እንደምታዩት ለመረዳትም የማያስቸግር ነው። ስለዚህ በዚህ ሰርኪዩት ላይ የተጠቀሱትን የምታያቸውን ኮምፖነንቶች በጠቅላላ እዚህ ዲቫይሱ ላይ ካሉት ጋር እያነጻጸርኩ በደንብ ለማስረዳት ሞክራለሁ። ኦኬ ስለዚህ በመጀመሪያ የምናገኘው እነዚህን ሁለት ሞስፌቶች ነው። በሰርኪዩቱ ላይም እዚህ ጋር ተስለው እናገኛቸዋለን። የእነዚህ ሁለት ሞስፌቶች ስራ በዋናነት የሚገባላቸውን ዲሲ ፓወር በተደጋጋሚ በማብራትና በማጥፋት ወደ ኦልተርኔት ወደሆነ የኃይል አይነት መቀየር ነው ማለት ነው። ያ ማለት ዲሲ እንደምናውቀው ቀጥ ያለ የኃይል አይነት ነው። ይህን ቀጥ ያለ የኃይል መስመር ሞስፌቶቹ ተራ በተራ እንዲበራና እንዲጠፋ በማድረግ ኦልተርኔት ወደሆነ ኃይል ይቀይሩታል። ይህም ማለት በመጀመሪያው ዙር እንዲበራ ካደረጉት በኋላ በሁለተኛው ሳይክል ደግሞ እንዲጠፋ ያደርጉታል። ይህንንም ሂደት በተደጋጋሚ በማድረግ የምታዩትን አይነት ተለዋዋጭ የኃይል አይነት ይቀይሩታል ማለት ነው። ይህ ማለት ከኤሲ ፓወር ጋር ተቀራራቢ የሆነ የኃይል አይነት ነው። ኤሲ ሳይንሶይዳል የሚባል ተለዋዋጭ የኃይል አይነት ሲሆን በእነዚህ ሁለት ሞስፌቶች ደግሞ የሚፈጠረው ስኩዌር ዌቭ የሆነ ወይንም ፎልስ ኤሲ ልንለው እንችላለን። የእሱን አይነት የኃይል ስርዓት እንዲፈጠር ያደርጋሉ ማለት ነው። በመሆኑም እነዚህ የሞስፌት አይነቶች ፋስት ስዊች ሞስፌት ትራንዚስተር በመባል ይታወቃሉ። ፓርት ነንበራቸውም IRF Z44 ናቸው። ሁለቱም ተመሳሳይ የሞስፌት አይነቶች ናቸው። ስለዚህ በሰርኪዩታችሁ ውስጥም ስትጠቀሙ ሁለቱም አንድ አይነት መሆናቸውን እርግጠኛ መሆን አለባችሁ። የእነዚህ ሞስፌት ትራንዚስተሮች ተርሚናል ጌት፣ ድሬን፣ ሶርስ በመባል ይታወቃል። እንደየሞስፌቱ ቢለያይም የተወሰኑት ጌት የነበረው ድሬን ሊሆን ይችላል። ድሬን የነበረው ደግሞ ወደ ጌት ሊቀያየር ይችላል። እሱ እንደ ሞስፌቱ አይነትና እንደ ፓርት ነንበሩ ሊለያይ ይችላል። እነዚህ IRF Z44 ግን እንጊዜም ጌት፣ ድሬን፣ ሶርስ ነው የተርሚናል ኦርደራቸው። ስለዚህ እነዚህን ተርሚናሎች እንዴት ነው በትክክል መጠቀም ያለብን ካላችሁ፣ ጌት ምንጊዜም ለሞስፌቱ ኢንፑት ፓወር የምናስገባበት ተርሚናል ነው። ስለዚህ በሰርኪት ውስጥ የሚያልፈው ፓወር ወይንም ለትራንዚስተሩ የሚደርሰው ፓወር በጌት በኩል ነው ማለት ነው። እዚህ ጋር እንደምታዩት ኢንፑታችን ይሄ ነው። በዚች ኢንዳክተር በኩል አድርጎ ችኛዋ ኢንዳክተር ማለት ይኸው እዚህ ጋር እንደምታዩት ቴሮይድ የሚባል የኢንዳክተር አይነት ነው። በዚህ ኢንዳክተር በኩል አድርጎ እና እዚህ ጋር በምታያቸው ሁለት ሬዚስተሮች አማካኝነት ፓወር ቀጥታ በጌት በኩል ያገኛል ማለት ነው። እነዚህ ሁለት ሬዚስተሮች 220 ኦhm ሬዚስተሮች ናቸው። ሰርኪዩቱ ላይም እንደምናየው እነዚህ 220 ኦhm ሬዚስተሮች በቀጥታ ከፓወር ሶርሱ ጋር የተገናኙ ናቸው። ስለዚህ ጌት ምንጊዜም ኃይል መቀበያ ነው ለሞስፌቱ። ድሬን ደግሞ አውትፑታችን ነው። ከሞስፌቱ የምናገኘውን አውትፑት በድሬን በኩል ነው የምናገኘው። ሶርስ ደግሞ ግራውንዳችን ነው። ሞስፌታችን ይሄ ቢሆን ጌት፣ ድሬን፣ ሶርስ ይሆናል። ጌት ፓወር የምንሰጥበት ነው። ድሬን ደግሞ አውትፑታችን ነው። ሶርስ ደግሞ ከግራውንድ ጋር የምናገናኝበት ነው ማለት ነው። እንደ መግቢያ ስለ ሞስፌቶቹ ይሄን ካልኳችሁ፣ በጥልቀት ለመረዳት ደግሞ ከዚህ በፊት ስለ ትራንዚስተሮች የሰራሁላችሁ ቪዲዮ አለ። እሱን ቪዲዮ ብታዩ በደንብ ግልጽ ይሆንላችኋል። ቲክቶክ ላይም እንዲሁም ዩቲዩብ ላይ ታገኙታላችሁ። እሱን ቪዲዮ ገብታችሁ በማየት የተወሰነ ኮንሴፕቱን መረዳት ትችላላችሁ ማለት ነው። ከዛ ውጪ ትራንዚስተሮችን ጨምሮ ስለ ሌሎችም ኤሌክትሮኒክስ ኮምፖነንቶች በደንብ የሚያብራራ ኤሌክትሮኒክስ መጽሐፍ አዘጋጅተንላችኋል። መጽሐፉ ሙሉ ለሙሉ በአማርኛ ነው የተዘጋጀው። ለጀማሪዎች ደግሞ በደንብ ስለሚያግዝ በማንበብ ይበልጥ ያላችሁን እውቀት ማዳበር ትችላላችሁ። መጽሐፉን ገዝታችሁ ማንበብ ለምትፈልጉ ሙሉ አድራሻችንን ዲስክሪፕሽን ላይ አስቀምጬላችኋለሁ። በዛ ኮንታክት ልታደርጉኝ ትችላላችሁ። በመቀጠል በሰርኪዩታችን ላይ እንደምታዩት ከሞስፌቶቹ ስር ሁለት ሬዚስተሮችን እናገኛለን። እነዚህ ሬዚስተሮች ለሞስፌቶቹ ምን አይነት አገልግሎት ነው ያላቸው ካልን፣ አብዛኛው የሞስፌት አይነት ሲሰራ ኢንተርናሊ የካፓሲታንስ ባህሪ እንዲኖረው ተደርጎ ነው የተሰራው። ይህ መሆኑ ደግሞ ዋነኛ ጥቅሙ ፓወርን በፍጥነት ስዊች ለማድረግ እንዲችል ነው። እንደሚታወቀው ካፓሲተሮች ቻርጅን በፍጥነት የመያዝና ዲስቻርጅ የማድረግ አቅም አላቸው። ስለዚህ ያንን ባህሪ ከካፓሲተሮች በመውሰድ
ሞስፌቶች ሲሰሩ ኢንተርናሊ የካፓሲታንስ ባህሪ ተሰጥቷቸው ፓወርን በፍጥነት ኦን ኦፍ እንዲያደርጉ ተደርገው ነው የተሰሩት። ቢሆንም ግን ይህን አድቫንቴጅ በትክክል ካልተጠቀምነው የራሱ የሆነ ጉዳት አለው። ለምሳሌ በእነዚህ ሞስፌቶች እንኳን ብንመለከት ጌት ላይ ያለው የካፓሲታንስ ባህሪ ቻርጅን ለረጅም ሰዓት ይዞ ሊቆይ ይችላል። ያ ማለት ሞስፌቱ ተጨማሪ ኃይል ከፓወር ሶርስ ሳያገኝ ኦን ሆኖ ሊቆይብን ይችላል። ይህ ሁኔታ ደግሞ ሰርኪዩቱን ከቁጥጥር ውጭ ሊያደርገው ይችላል። ለምሳሌ በዚህ ሰርኪዩት ላይ እነዚህ ሁለት ሞስፌቶች በተለያየ ታይሚንግ ነው የሚሰሩት። ያ ማለት ይሄኛው ሞስፌት ኦን በሚሆንበት ሰዓት ሁለተኛው ሞስፌት ግን ሙሉ ለሙሉ ኦፍ ነው መሆን ያለበት። ያ ካልሆነ ግን ሁለቱም በተመሳሳይ ሰዓት ኦን ከሆኑ ሁለቱ በሚያመነጩት የየራሳቸው የሆነ አውትፑት አንደኛው ሞስፌት ሌላኛውን በፓወር ሊመታው ይችላል ወይንም ሊያቃጥለው ይችላል። ስለዚህ አንደኛው ኦን ከሆነ ሌላኛው ሙሉ ለሙሉ ኦፍ መሆን አለበት። ስለዚህ ይህን ደግሞ ልንቆጣጠር የምንችለው ሬዚስተሮችን በመጠቀም ነው። ምክንያቱም ሬዚስተር በሞስፌቱ ላይ ስንጠቀም ውስጥ ላይ ያለው የካፓሲታንስ ባህሪ በሬዚስተሩ አማካኝነት ዲስቻርጅ ይሆናል። ያ ማለት ባላስፈላጊ ሰዓት ሞስፌቱ ኦን ከመሆን ይጠብቅልናል ማለት ነው። ስለዚህ ለምሳሌ በዚህ ሰርኪዩት ላይ 10 ኪሎ ኦhm ተጠቅሜ ያለው ለሁለቱም ሞስፌቶች የካፓሲታንስ ባህሪ ያላቸውን ኮምፖነንቶች ዲስቻርጅ ለማድረግ በቂ የሆነ የሬዚስታንስ ቫሊዩ ነው። ሬዚስታንሱን እናንተ ልትጨምሩም ልትቀንሱም ትችላላችሁ። ነገር ግን 10 ኪሎ ኦhm በቂ ሬዚስታንስ ቫሊዩ ነው። እዚህን ሬዚስተሮች በትክክል መቅጠም ያለባችሁ ከሞስፌቱ ጌት ወደ ሶርስ ተርሚናል ላይ ይሆናል ማለት ነው። ስለዚህ የእነዚህ ሁለት ሬዚስተሮች ዋነኛ ጥቅም ፓወሩን ፑልዳውን ለማድረግ ነው። ሌላው ከፑልዳውን ሬዚስተሮች በታች ሁለት ዳዮዶችን እናገኛለን። እነዚህ ዳዮዶች በዋናነት ለሞስፌቶቹ ፕሮቴክሽን ነው የተጠቀምኳቸው። እንደነገርኳችሁ የትኛውንም ሰርኪዩት ስትሰሩ ፕሮቴክሽን ወሳኝ ነገር ነው። ምክንያቱም ሰርኪዩታችሁ ለረጅም ጊዜ እንዲያገለግልና የምትፈልጉትን አይነት ውጤት እንድታገኙ እያንዳንዱ ኮምፖነንት ፕሮቴክትድ መሆን አለበት። ስለዚህ እነዚህንም ዳዮዶች የተጠቀምኩት አንደኛውን ሞስፌት ከሌላኛው ጋር ፕሮቴክት ለማድረግ ነው። በግልጽ እንዲታያችሁ እዚህ ጋር ሰርኪዩት ዲያግራሙን ማየት እንችላለን። እንደ መጀመሪያው ፕሮቴክሽን ሬዚስተር ሞስፌቶቹ ስሎ ሆነው ኦን ኦፍ እንዳያደርጉና በሁለቱ መሃል ያለው ታይሚንግ እንዳይበላሽ ፕሮቴክት ለማድረግ ብቻ ሳይሆን በሰርኪዩቱ ላይ እንደምናየው የሁለቱም ሞስፌቶች አውትፑት ወይንም ድሬናቸው በቀጥታ ከስቴፕ አፕ ትራንስፎርመር ጋር የተያያዘ ነው። ያ ማለት እዚህ ጋር ከምናየው ትራንስፎርመር ጋር ተያይዘዋል ማለት ነው የሁለቱም ሞስፌቶች አውትፑት። እነዚህን ዳዮዶች መጠቀማችን ከትራንስፎርመሩ የሚመጣውን ቮልቴጅ ስፓይክ ወደ ሞስፌቶቹ ጌት እንዳይሄድና ዳሜጅ እንዳያደርጋቸው ይጠብቅልናል። ይህ ቮልቴጅ ስፓይክ ደግሞ አላስፈላጊ በሆነ መንገድ ወደ ሞስፌቶቹ ሊደርስ ይችላል። ይህ ክስተት ደግሞ ሞስፌቶቹን ሙሉ ለሙሉ ዳሜጅ ሊያደርጋቸው ይችላል። ስለዚህ ለመጀመሪያው ሞስፌታችን የዳዮዱን አኖድ ተርሚናል ጌት ላይ እናያይዛለን። ካቶድ ተርሚናሉን ደግሞ ከሁለተኛው ሞስፌት ድሬን በኩል ላይ እናያይዛለን። በሁለተኛው ሞስፌት ላይም ይህንኑ ደግመን እናደርጋለን። የዳዮዱን አኖድ ተርሚናል የሁለተኛው ሞስፌት ጌት ላይ፣ ካቶድ ተርሚናሉን ደግሞ የመጀመሪያው ሞስፌት ድሬን ላይ እናያይዛለን። ስለዚህ ይህን በማድረጋችን የመጀመሪያው ሞስፌት ድሬን አውትፑት ወደ ሁለተኛው ሞስፌት ጌት እንዳይሄድ ፕሮቴክት አድርገነዋል። ሁለተኛውም ሞስፌት እንዲሁ የድሬን አውትፑቱን ወደ ጌት እንዳይሄድ በሁለተኛው ዳዮድ ሰክተነዋል ማለት ነው። ስለዚህ በዚሁ አጋጣሚ የትራንስፎርመሩንና የሞስፌቶቹን ዋይሪንግ ማየት እንችላለን። እንደምታዩት የመጀመሪያው ሞስፌት አውትፑት ወይንም ድሬን በቀጥታ ሬዚስተሩን ጃምፕ አድርጎ ወዴት ይሄዳል? ወደ መጀመሪያው የትራንስፎርመር ወይንም ፕራይመሪ ዋይንዲንግ የመጀመሪያው ተርሚናል ላይ ይያያዛል። የሁለተኛው ሞስፌት አውትፑት በዚሁ መልኩ እንደምታዩት በቀጥታ ከትራንስፎርመሩ ፕራይመሪ ዋይንዲንግ
ሁለተኛው ተርሚናል ላይ ይያያዛል። ስለዚህ እንደነገርኳችሁ ትራንስፎርመሩና ሞስፌቶቹ በቀጥታ የተያዙ ስለሆኑ እነዚህን ዳዮዶች መጠቀማችን ከትራንስፎርመሩ የሚመጣውን ቮልቴጅ ስፓይክ ወደ ሞስፌቶቹ ጌት እንዳይሄድና ዳሜጅ እንዳያደርጋቸው ይጠብቅልናል። ሌላው ከነዚህ ዳዮዶች ጋር ተመሳሳይ የሆነ ፕሮቴክሽን ስራ የሚሰራልን እዚህ ጋር የምናገኘው ካፓሲተር ነው። ይህ ካፓሲተር በትራንስፎርመሩ አማካኝነት የሚፈጠረውን የቮልቴጅ ስፓይክ አብዞርብ ለማድረግና ልክ እንደነዚህ ዳዮዶች ሌሎቹን ፓርቶች ፕሮቴክት ለማድረግ የተጠቀምኩት ካፓሲተር ነው። በእርግጥ ይህ ካፓሲተር ከፕሮቴክሽኑ ባለፈ ሁለት ጥቅሞችን ይሰጠናል። መጀመሪያው እንደነገርኳችሁ የቮልቴጅ ስፓይኩን አብዞርብ ለማድረግ ነው። ይህም ማለት ሞስፌቶቹ በተደጋጋሚ ኦን ኦፍ ሲያደርጉ እዚህ ኢንዳክተር ላይ ከፍተኛ የሆነ ማግኔቲክ ፊልድ ይፈጠራል። ይህ ማግኔቲክ ፊልድ የቮልቴጅ ሊኬጅ እንዲፈጠር ያደርጋል። ይህ የቮልቴጅ ሊኬጅ ደግሞ እንደነገርኳችሁ የሞስፌቱ ድሬን ከትራንስፎርመሩ ጋር በቀጥታ የተያያዘ ስለሆነ የዚህ ትራንስፎርመር ቮልቴጅ ስፓይክ ወይንም ሊኬጅ በቀጥታ በድሬን በኩል አድርጎ ሁለቱንም ሞስፌቶች ሊያቃጥልብን ወይንም ዳሜጅ ሊያደርግብን ይችላል። ይህን ድንገተኛ የሆነ ቮልቴጅ ስፓይክ አብዞርብ እንዲያደርግልን ካፓሲተር በፓራለል መጠቀም አለብን። በነገራችን ላይ ቮልቴጅ ስፓይክ የምንለው በተለያየ መንገድ ሊፈጠር ይችላል። ለምሳሌ ቀለል ባለ መልኩ እንኳን ሳስረዳችሁ በቤት ውስጥ አንዳንድ ጊዜ ሶኬት ስንሰካ በሶኬት ውስጥ ድንገተኛ የሆነ ብልሽታ ልናስተውል እንችላለን። ያ ብልሽታ ቮልቴጅ ስፓይክ ይባላል። ይህ ቮልቴጅ ስፓይክ የተለያዩ እቃዎችን ወይንም ቻርጀሮችን በቀጥታ ሊያቃጥልብን ይችላል። በዚህን አይነት ከፍ ያለ ቮልቴጅ ጀነሬት በሚያደርጉ ሰርኪቶች ውስጥም ይህ ቮልቴጅ ስፓይክ የመፈጠር እድሉ ከፍተኛ ስለሆነ በትራንስፎርመሩ አማካኝነት የሚፈጠረውን የቮልቴጅ ስፓይክ በቀጥታ ወደ ሞስፌቶቹ ድሬን እንዳይሄድ አብዞርብ በማድረግ ፕሮቴክት ያደርግልናል። የዚህ ካፓሲተር ሌላኛው ስራ ደግሞ ከዚህ ኢንዳክተር ጋር ኤልሲ ሬዞናንስን በመፍጠር አውትፑታችን የተሻለ እንዲሆን ወይንም ከፍ ያለ እንዲሆን ያግዘናል። ስለዚህ ይህ ሰርኪዩት በአጭሩ እንደምታዩት እዚህ ጋር ኢንፑት ቮልቴጅ አለን። ይህ ቮልቴጅ በቀጥታ ወደ ኢንዳክተራችን ይሄዳል። ኢንዳክተሩ የገባለትን ቮልቴጅ ስቴብል እና ፊልተር አድርጎ ያወጣልናል። በቀጥታ ይህን ቮልቴጅ በ220 ኦhm ሬዚስተር ተጠቅመን ወደ ሞስፌቶቹ ጌት እንዲደርስ እናደርጋለን። ሬዚስተሮቹ እንደነገርኳችሁ ከረንትን ሊሚት ለማድረግ ነው። ከፍ ያለ ፓወር ሞስፌቶቹ እንዳያገኙ ለማድረግ ነው። ስለዚህ እነዚህ ሁለት ሞስፌቶች ፓወር ሲያገኙ በቀጥታ ስዊች ማድረግ ይጀምራሉ። ስዊች ሲያደርጉ ዲሲ የነበረውን ፓወር ወደ ኤሲ ይቀይሩታል ማለት ነው። ስለዚህ ከሞስፌቶቹ የምናገኘው ኦልተርኔቲንግ ፓወር በቀጥታ ወደ ፕራይመሪ ዋይንዲንግ ይሄዳል። ይህ ፕራይመሪ ዋይንዲንግ ስትሮንግ የሆነ ማግኔቲክ ፊልድን በዙሪያው ይፈጥራል። ይህ ተለዋዋጭ የሆነ ማግኔቲክ ፊልድ በሰከንደሪ ዋይንዲንግ ላይ ቮልቴጅ ኢንዲዩስ እንዲሆን ያደርጋል። ይህ ሲሆን የሰከንደሪ ዋይንዲንግ ተርን ከፕራይመሪ ዋይንዲንግ ከፍ ስለሚል አውትፑታችንም በዛኑ ልክ ከፍ ያለ ይሆናል። ስለዚህ የኤሲ ጄኔሬተር ሰርኪዩታችን በአጭሩ ይሄን ይመስላል። አይሆፕ በደንብ እንዳስረዳዋችሁ። ጥያቄ ወይንም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። የዚህን አይነት ተጨማሪ ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ከዛ ውጪ የኤሌክትሮኒክስ መጽሐፉን ማግኘት ለምትፈልጉ ዲስክሪፕሽን ላይ ባስቀመጥኩላችሁ አማራጭ ኮንታክት ልታደርጉኝ ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ